ለየትኛው ሚስት ነው ትኩረታችሁ? አንድ ታሪክ ላጫውታችሁ። በድሮ ጊዜ አንድ ታዋቂ ንጉስ ነበርና አራት ሚስቶች ነበሩት። ከሚስቶቹ መካከል አራተኛዋን በጣም ይወዳታል። ውድ ስጦታ የሚሰጣት ለሷ ነው። በጣም በቃ ልዩ እንክብካቤ ቢደረግላት እሷ ናት። ሶስተኛ ሚስቱንም እንደዚሁ ይወዳታል። እሷን ደግሞ በውበቷ ምክንያት በጣም ስለሚወዳት ስለሚኮራ በየሄደበት ይዟት የሚዞረው ለሰው ሁሉ የሚያሳያት እሷ ነው። ሁለተኛ ሚስቱንም ደግሞ እንደዚሁ ይወዳታል። በጣም ጓደኛው ናት። ምንም አይነት ነገር ሲፈጠር ሄዶ የሚያዋያት ሚስጥረኛው ፍሬንድሊ በቃ እንትን የሚላት እሷ ነው። የመጀመሪያ ሚስቱ ግን ብዙ ትኩረት የሚሰጣት አይደለችም። በቃ ዝም ብሎ አለች ብቻ ነው የሚባለው። እና አንድ ቀን ይሄ ንጉስ ይታመማል እና የመሞቻው ጊዜ እንደደረሰ ይሰማውና ወደ አራተኛዋ ሚስቱ ይሄድና ከሁሉ በላይ እንግዲህ የወደድኩሽ የተንከባከብኩሽ አንቺ ነው፣ በመሞትበት ሰዓት ከኔ ጋር ትመጫለሽ ወይ ሲላት፣ አረ በፍጹም ትልና ቁርጥ ያለ መልስ ነግራው ትሄዳለች። ወደ ሶስተኛ ሚስቱ ይሄዳል። እሷም አይ ህይወት ለኔ ጣፋጭ ናት፣ እኔ መኖሬን እቀጥላለሁ ትሏለች። ከዛ ወደ ሁለተኛ ሚስቱ ይሄዳል። እንግዲህ ሁለተኛ ሚስቱ ሁሉ ጊዜ ከሱ ጋር አብራ እንደቆመች ሚስጥሩ እንደተካፈለችው በቃ የቅርብ የነበረችው እሷ ናት። አይ እስከ መቃብር ድረስ እንኳን አብሬ ልቀጥል አልችልም፣ በህይወት እስካለን አብረን እንኖራለን ትሏለች። ከዛ የመጀመሪያ ሚስቱ ጋር ይሄዳል። እሷም ምን ትሏለች? ወዲያው አይ እኔ የፈለክበት ሂድ፣ እኔ ካንተ ጋር ሄዳለሁ ትሏለች። እንግዲህ የህይወት ቁም ነገሩ እዚህ ጋር ነው ወዳጆች። ሁላችንም በምድር ላይ ስንኖር እነዚህ አራት ሚስቶች አሉ። የአራተኛዋ ሚስታችን ስጋችን ነው። ደንብ የምናበላው፣ የምንንከባከበው፣ የምናለብሰው፣ የምንሮጥለት፣ የምንጋደልለት ስጋችን ነው። ከኛ ጋር የሚቀጥል አይደለም፣ እዚሁ የሚቀር ነው። ሶስተኛው ሚስታችን ደግሞ ማለት ይሄ ያለን ማዕረግ ስታተሳችን ምናምን ነው። ለምሳሌ ንብረታችን፣ ስራችን፣ ያሉን ነገሮች እነዚህ ኢሜጃችን፣ እሱ ሶስተኛ ሚስታችን ነው። ሁለተኛው ሚስታችን ደግሞ ቤተሰቦቻችንና ጓደኞቻችን ናቸው። እነሱ በህይወት እስካለን እስከ ቆመን ድረስ ብቻ ነው ከኛ ጋር ሊቀጥሉ የሚችሉት። ሞት ድንበራቸው ነው። ከዛ በኋላ አይሻገሩም። ወደኛ ሊረዱንም ቢፈልጉ መምጣት አይችሉም። የመጀመሪያዋ ሚስታችን ግን ነፍሳችን ናት። እሷ የትም እንሂድ፣ ሲኦልም እንግባ፣ ገነትም እንግባ፣ ከኛ ጋር የምትቀጥለው ለዘላለም እሷ ናት። አሁን ዋናው ቁም ነገሩና ጥያቄው እዚህ ጋር ነው። ከኛ ጋር ለዘላለም ለሚቀጥለው ነው ወይ የምንጋደለው የምንሯሯጠው? ይህ ሁሉ ልፋታችን ሩጫችን ለየትኛው ነው? ለአራተኛው ሚስታችን ነው? ለሶስተኛው ወይስ ለሁለተኛው? ቆም ብላችሁ እንድታስቡት ጠይቃችኋለሁ። አመሰግናለሁ።